ሰላም እንዴት ናችሁ? የግሪን ለቨን አግሪካልቸር ዩኒት 3 ጀምረን ዛሬ ፔጅ 38 ላይ ነን። ኑግ ማለት ነው። ላይክ ሼር ማድረጋችሁን አትርሱ። ቶሎ ቶሎ ቪዲዮዎችን ፖስት አደርጋለሁ። ኑግ ነው ዛሬ የምናየው። ኑግ ኦይል ክሮፕ ነው። ኢትዮጵያ ውስጥ ኦሪጂኔት የተደረገ ኦይል ክሮፕ ነው። ሀገሪቱ በጣም የኑግ ከፍተኛ አምራች ሀገር ናት። በዋነኝነት ኑግ የሚመረተው ለዘይቱ ሲባል ነው። ከግማሽ በላይ የሚሆነውን የዘይት ምርታችንን ከቨር የሚያደርገው ኑግ ነው። የምንጠቀመው ኑግን ነው ማለት ነው። ዳት ሚንስ ከሌሎች ሲዶች ይልቅ የኑግን ዘይት ነው የምንጠቀመው ማለት ነው። በጣም ኳሊቲ ያለው የኦይል ክሮፕ ነው። It also can be used for the production of animal feed ደግሞ ሬዚጁዋሉ ማለት ነው። ትርፉ ለከብቶች እንደመኖነት ያገለግላል። at the same time ደግሞ የተለያዩ ቀለሞችን ሳሙናዎችንም ለኮስሞቲክስ ፕሮዳክሽኖችም ይጠቅማል ማለት ነው። ኑግ በጣም ተመችቶት የሚያድግበት ቦታ አልቲቲዩዱ ከባህር ጠለል በላይ ማለት ነው 1800 እስከ 2000 ሜትር አባቭ ሲ ሌቭል ላይ በጣም ዌል ግሮውን ይሆናል ማለት ነው። ዳዝን ሪኳየር በጣም ብዙ ዝናብ ያለበት ቦታ ኢቭን ዝናብ የሌለባቸው ቦታዎች ላይ በጣም ኢዚ ሰርቫይቭ ማድረግ የሚችል አይነት ክሮፕ ነው። ወይ ደግሞ በቀረ ከዝናብ ዘንቦ በቀረ እርጥበትም ማደግ የሚችል አይነት ክሮፕ ነው። አፍተር ዘ ሬን ስቶፕስ ኢዝሊ ማደግ የሚችል ክሮፕ ነው። የኤክሰስ ዋተር ሾርቴጅን የመቋቋም አቅም ያለው ቶለሬት ማድረግ የሚችል ታይፕ ኦፍ ክሮፕ ነው። ኢት ካን ፐርፎርም በጣም ጥሩ ኦን ዌል ክሌይ ዶሚኔትድ የሆኑ ሶይል ዳት ሚንስ ዋተር አኩሙሌት ማድረግ የሚችል አይነት ሶይል ላይ ምክንያቱም በቀላሉ ለረጅም ጊዜ ያንን ውሃ መጠቀም እንዲችል ያለችዋን ውሃ ክሌይ ዶሚኔትድ ታይፕ ኦፍ ሶይልን ፕሪፈር ያደርጋል። ዳት ሚንስ በደንብ ውሃ አኩሙሌት ያደርግለታል ማለት ነው። when we come to the land preparation and planting procedure the seed bed ኑግን ልንተክልበት ያለነው ቦታ it should be well prepared in order to make sure that የተዘራው ሲድ በስነ ስርዓት ጀርሚኔት እንዲያደርግልን ኮመንሊ ምክንያቱም ሲዱ በጣም ትንንሽ ስለሆነ ኑግ ታውቃላችሁ ትንንሽ ስለሆነ ብሮድካስት ይደረጋል እንደዚሁ በዘለማድ ማለት ነው። ግን ደግሞ it could also be planted with a row spacing በ25 ሴንቲሜትር ቢትዊን ሮ ተደርጎ መተከል የሚችል አይነት ክሮፕ ነው። that means ግን ደግሞ ላስት ታይም ስለ ፕላንቲንግ ዴፕስ እናወራ ሲዶቹ በጣም ትንንሽ ከሆኑ ፕላንቲንግ ዴፕሱ ቢያንስ እስከ 2 ሴንቲሜትር መጀመር አለበት። ስለዚህ 2 ሴንቲሜትር የሚሆን ጉድጓድ አዘጋጅተን ሲዱን እናስቀምጣለን። ፕላንቲንግ ታይሙ ፕሮፐር ፕላንቲንግ ታይሙ ጁን ጁላይ አካባቢ ፕላንት የሚደረግ ክሮፕ ነው። ሌላኛው ቶፒክ ዊድ ማኔጅመንት ነው። ክሮፑ አንድ ዊዲንግ በተለይ ደግሞ ኤርሊ ግሮዊንግ ስቴጁ ላይ ይፈልጋል አንድ ዊዲንግ ማለት ነው። በጣም ኤርሊ ያለ ምክንያቱም ከዛ በኋላ በደንብ ኮምፒቲቲቭ እየሆነ ይሄዳል as it grows። ግን ደግሞ ኤርሊ ግሮዊንግ ስቴጁ ላይ በዊድ ሊጠቃ ስለሚችል ቶሎ ዊድ ማድረግ ይኖርብናል። ግን ደግሞ እንዳልኳችሁ ካደገ ግን ዶሚኔት ማድረግ የሚችል አይነት ክሮፕ ነው። ባይ ዘ ዌይ ይሄ በጣም ብዙ ክሮፖች የሌላቸው ኳሊቲ ነው ማለት ነው። it could also be affected by ግን ፓራሲቲክ ዊዶች ማለት እንደ ስትራይጋ እና ዶደር አይነት ክሮፖች ናቸው። እነዚህ ካየናቸው ወዲያውኑ መነቀል ነው ያለባቸው። ከዛ ደግሞ መቃጠል ነው ያለባቸው። ዘር ሳያመጡ በፊት ዘሩ መሬቱ ላይ ከመሆኑ በፊት በፍጥነት ማስወገድ ያለብን ታይፕ ኦፍ ክሮፖች ናቸው። በጣም ፓራሲቲክ ናቸው። ዳሜጅ ሊያመጡ የሚችሉ ታይፕ ኦፍ ክሮፖች ናቸው። if they are allowed to grow እና to produce seed በጣም easily spread ያደርጉና ሙሉ የይልድ ሎስ የሚያመጡብን አይነት ዊዶች ናቸው።
ሃርቨስቲንግ ጋር ስትመጣ ክሮፕ ሬዲ ነው ሃርቨስት ለመደረግ የምንለው መቼ መሰላችሁ? when it change the color from the green to brown ወይ ደግሞ ወደ የሎ ከለር ሲቀየር ያኔ በቅቶኛል እያለ ነው ማለት ነው። the harvest must be completed at the right time በትክክለኛው ሰዓት መነሳት ይኖርበታል። but if not ሌት ሃርቨስትም ኤርሊ ሃርቨስቲንግም ይልዱን ይቀንስብናል። when it is late harvesting ሻተር ያደርጋል፣ ስለዚህ ይረግፋሉ ማለት ነው። when it is early harvesting ደግሞ ፕሪማቹር ያላደረገ ፕሪማቹር የሆነ በደንብ ማቹር ያላደረገ ሲድ ነው የምናነሳው ማለት ነው። ያ ማለት ደግሞ የሲዱን ኳሊቲ ይቀንስብናል። ትክክለኛውን መሆን ያለበትን አይነት ዘር አይሆንም ማለት ነው። አኑዋሊ በሀገር አቀፍ ደረጃ አሁን እየሰጠ ያለው ይልድ ወደ 8 ኩንታል ፐር ሄክታር አካባቢ ነው። ያ ማለት ደግሞ 0.8 ቶን ፐር ሄክታር አይነት ይሄን የሚያህል ይልድ እየሰጠ ነው። የእናንተ መጽሐፍ እስከሚታተምበት ድረስ ያለው ጊዜ ነው። as you know በጣም እኛ ሀገር ነው በደንብ ለዘይትነት የምንጠቀመው ይሄንን የኑግ ዘይት ማለት ነው። እና ሜሊ ለኛ ሀገር በጣም የዘይት ምንጫችን የሆነ ክሮፕ ነው ማለት ነው። ሶ ኔክስት ታይም ወደ ፋይበር ክሮፕ እንሄዳለን። ግን ደግሞ ይሄ ቪዲዮ በጣም ብዙ ላይኮችን ማግኘት ይኖርበታል። ሌላው ሳረሳው የአግሪቲዩብ የሚል የቲክቶክ አካውንት እየፈለጋችሁ እሱን ፎሎ ማድረጋችሁን አትርሱ። ቴንክ ዩ ሶ ማች